les signes de ponctuation. Bonjour, ça va? Je suis très bien. እንዴት ናችሁ? ይህ French for Ethiopians የተሰኘ ዩቲዩብ ቻናላችን ነው። እኔ ማጊ ነኝ። ቢጊነር ሌቨል 2 ከጀመርን ቆይተናል። ዛሬ ደግሞ punctuation marks ወይንም በአማርኛ ስርዓተ ነጥብ የምንላቸው በፍሬንች ደግሞ les signes de ponctuation የሚለውን እናያለን ማለት ነው። እነዚህ ማለት ጥያቄ ምልክት፣ ነጥብ፣ quotation ወይ ደግሞ ትምህርተ ጥቅስ የተለያዩ በአማርኛ የምንላቸው በእንግሊሽ ደግሞ question mark, full stop, comma, semicolon, colon, underscore, hyphen የመሳሰሉትን ማለት ነው የምናየው። stay tuned በምሳሌ ማድረግን እናያለን እንዳንረሳቸው። très bien የመጀመሪያው ምንድነው? le point le point የምንድነው? full stop ወይም period የምንለው ማለት ነው ነጥብ። ቀጣይ la virgule ይሄ ደግሞ ኮማ። ቀጣይ le point d'interrogation interrogation ማለት question ነው። point ደግሞ ነጥብ አይደለ? ስለዚህ question mark ወይንም ጥያቄ ምልክት ለማለት le point d'interrogation። ቀጣይ le point d'exclamation ይሄ ደግሞ d'exclamation exclamation ነው። le point ደግሞ ነጥብ። ስለዚህ le point d'exclamation exclamation mark አንዴ ሪቫይዝ እናደርጋለን ከላይ le point full stop, la virgule, comma, le point d'interrogation question mark, le point d'exclamation exclamation mark. l'apostrophe ይሄ ደግሞ apostrophe የምንለው ማለት ነው። ቀጣይ l'arrobase እቺ ደግሞ ኢሜል ላይ የምንጠቀማት at les deux points ይሄ ደግሞ ኮለን የምንለው ወይንም ሁለት ነጥብ የሆነችው ማለት ነው። les deux points les የሚለው አርቲክል ለምንድን ነው የገባው? deux points ሁለት ነጥብ ስለሆነ ሁለት ነጥቦች እንደ ፕሉራል ስለሚታይ ማለት ነው። les deux points très bien ቀጣይ le point virgule ቅድም virgule ምን አለን? ኮማ አይደለ? ስለዚህ እቺ ኮማና ካናቷ ላይ ነጥብ ስላለች le point virgule semicolon très bien ከላይ አንዴ ሪቫይዝ እና l'apostrophe l'arrobase at les deux points colon le point virgule semicolon les guillemets quotation mark ወይም ትምህርተ ጥቅስ እዚህ ጋር አስተውላችሁ ከሆነ ሲጻፍ GUILLEMETS አይደለ? double L ስናገኝ ሳይለንት ይሆናል ማለት ነው። so LL የሚለውን አናነበው ከዛ ምን ይሆናል? guillemets ይሆናል ማለት ነው quotation mark። ጥሩ ቀጣይ le trait d'union hyphen ይሄ ደግሞ ጭረት የምንለው ማለት ነው። ቀጣይ le tiret bas underscore ባ ማለት under ማለት ነው። ሶ ያቺ ዝቅ ያለችው የመጨረሻው ማነው መስመሩ ላይ የምናደርጋት ጭረት ማለት ነው። ዩዥዋሊ ለኢሜል እና ፋይል ሴቭ ስናደርግ የምንጠቀመው ማለት ነው። ቀጣይ la barre oblique ይሄ ደግሞ ስላሽ ሪቫይዝ እናድርግ les guillemets quotation mark le trait d'union hyphen le tiret bas underscore la barre oblique slash እዚህ ጋር ደግሞ ያንዳንዱን ስርዓተ ነጥብ ወይም punctuation mark በምሳሌ እናያለን ማለት ነው። የመጀመሪያው full stop አይደለ? which is le point እሱን የምንጠቀመው ለምንድን ነው? ኖርማል አንድ አረፍተ ነገር ስንጽፍ መጨረሻ ላይ full stop እናደርጋለን። ለምሳሌ je parle français ብለን point አይደለ? ምንድነው? I speak French ብለን full stop ማለት ነው። ቀጣይ ለምሳሌ ኮማ ደግሞ ምን ላይ ነው የምንጠቀመው? የተለያዩ አማራጮች ዝርዝር ምንጽፍ ሲሆን መልቲፕል ኦፕሽኖች ምንጽፍ ሲሆን ዝርዝሮቻችንን ለመለየት እንትን እና እንትን ለማለት እንጠቀመዋለን ማለት ነው። ለምሳሌ je mange du pain, du fromage et des fruits
je mange du pain ማለት I eat bread, cheese and fruits አይደለ ስለዚህ በብሬድ እና በቺዝ መሃል ኮማ አደረግን ሌላ 5-6 አማራጮች ደግሞ ቢኖሩ ልክ እንደዛ ኮማ ያደረኩኝ ወይም ቨርጉል እየተጠቀምኩ ቀጥላለሁ ማለት ነው ቀጣይ ጥያቄ ምልክት ወይንም le point d'interrogation ያልነው ማለት ነው ይሄን ደግሞ ጥያቄ ስንጠይቅ ለምሳሌ quelle heure est-il ስንት ሰዓት ነው ማለት ብፈልግ quelle heure est-il ጥያቄ ምልክት ወይም le point d'interrogation አይደለ ቀጣይ ደግሞ le point d'exclamation ብለናል ይሄ ደግሞ ምንድነው exclamation mark ወይም ግነት ቃል አጋኖ ስንጠቀም ማለት ነው ምሳሌ bravo አይደለ bravo ጎበዝ ምናምን ይያልን ስናበረታታ exclamation mark እንጠቀማለን ምክንያቱም ድምጹም አብሮ ስለሚኖር ግነቱም አብሮ ስለሚኖር ማለት ነው très bien ጥያቄ ካላችሁ ኮሜንት ሴክሽን ላይ ጻፉልኝ እሺ ሞር ኤግዛምፕል ምናልባት የምታውቁት የምትጠቀሙት ካለ እናንተም ኢንጌጅ ያደረጋችሁ ሲጻፉልኝ ተጠቅማችሁ እነዚህ ፓንክቹዌሽን ማርኮች ቀጣይ ኤግዛምፕል ደግሞ ለማን የሰራ ነው l'apostrophe በፍሬንች l'apostrophe ምን ተጠቀምን እንዴት አድርገን አስገባ ነው ለምሳሌ j'aime le café I like coffee እዚህ ጋር አፖስትሮፉን የቱ ጋር የተጠቀምነው በ እና በm መሃል ማለት ነው je የራሱ e ቫወል አለችው እዚህ ጋር ልክ አፖስትሮፍ ስናደርግ ያጠፋናት ማለት ነው so je ምንድነው I አይደለ ሰብጀክት አይደል m ምንድነው የኤመር verb conjugaison ነው like ማለት ነው ኤመር to like so je ብዬ m I like ማለት ስፈልግ ማለት ነው ግን ምን ሆነ je የራሱ ቫወል አለው which is e j e je m ደግሞ የራሱ ቫወል አለው ሲጀምር ምን a i m e ስለዚህ ሁለቱ ቫወሎች ጎን ለጎን መሆን ስለማይችሉ ምን አደርጋለሁ የጀን ቫወል ወይም ኢን አጠፋና በሱ ፋንታ አፖስትሮፍ አረግና ሁለቱን ሰብጀክቱንና ቨርቡን አንድ ላይ አነባቸዋለሁ ማለት ነው ሶ ስናነብ ምን ይሆናል j'aime je aime አልልም እምለው ምንድነው j'aime le café I like coffee ጥሩ ቀጣይ ደግሞ ምንድነው at ወይንም l'arrobase ምንለው ማለት ነው ይሄ ደግሞ ሙስሊም ላይ ነው የምንጠቀመው ሁሉም ኢሜል at አለው አይደለ ምሳሌ የኔን ኢሜል ምሳሌ መውሰድ እንችላለን frenchwithmaggie101@gmail.com point ምንድነት .com ያልናት ማለት ነው .point ወይንም ነጥብ እንደ ፉል ስቶፕ የተጠቀምናት ማለት ነው ስለዚህ arrobase ወይም at ለኢሜል መጠቀም እንችላለን ማለት ነው ቀጣዩ ደግሞ deux points ወይንም les deux points ያልነው ሁለት ነጥብ ወይም ኮለን ምንለው ማለት ነው ይሄ ደግሞ አንድ ነገር ተናግረን የዛን ዝርዝር ማውላት ብንፈልግ ለምሳሌ j'ai deux animaux I have two animals አልኩኝና እነዛን አኒማሎች ምንና ምን እንደሆኑ ልጠቅስ ወይም ለዘረዝር ስፈልግ ኮለን ተጠቀምና which is deux points ተጠቀምና un chien et un chat ማለት ይችላል ማለት ነው ምን ማለት ነው ይሄ j'ai deux animaux አልኩና un chien et un chat which is I have two animals a dog and a cat très bien ቀጣዩ ደግሞ point virgule ነው point virgule ደግሞ ምንድነው semicolon point የምትለዋ ከምን መጣች ከላይ ነጥብ ስላለች virgule ከምን መጣ ከስር ኮማ ስላለ très bien ይሄን ደግሞ ለምንድነው የምጠቀመው አንድ ነገር ተናግሬ የዛን ፈርዘር ማብራሪያ ስጽፍ ማለት ነው ለምሳሌ je veux apprendre le français c'est une belle langue I want to learn French አልኩኝና ከዛ ለምን መማር እንደፈለኩ ደግሞ ፈርዘር ማብራራት ስፈልግ because ሳልል ራሱ መናገር እችላለሁ ማለት ነው it's a beautiful language je veux apprendre le français c'est une belle langue très bien
እዚህ ጋር ደግሞ የምናያቸው ኤግዛምፕሎች አንደኛው ለማን ነው ለኮቴሽን ማርክ አይደለ በፍሬንች les guillemets ምንለው ማለት ነው እሱን ለምሳሌ በምን መጠቀም እንችላለን elle dit bonjour she said hello ማለት elle dit bonjour ስለዚህ እሷ bonjour አለች አይደለ ስለዚህ እሷ ያለችውን አይደለ ኮት ማረጋው ስለዚህ በኮቴሽን ውስጥ ወይም les guillemets ተጠቅሜ ሰራለው ማለት ነው ቀጣይ le trait d'union ወይንም ጭረት ወይም ሃይፈን ምንለውን ተጠቅመን ምን መስራት እንችላለን peut-être ይሄ ደግሞ maybe ምትለው ቃል አንድ ላይ peut-être ቀጣይ le tiret bas ወይንም አንደርስኮር ተጠቅሜ ይሄም አብዛኛውን ጊዜ ለኢሜል እና ፋይል ሴቭ ስናረግ ተባብለን ይለ ለምሳሌ በኢሜል ስንጠቀመው mon-nom@gmail.com Très bien ይህ ማለት mon_nom@gmail.com ማለት ነው ቀጣይ la barre oblique ስንጠቀም and or ስንል ወይም በፍሬንች au እሱን ስንጠቀም ስላሽ እናረግ የለ and or ስንል ምን እንደምናረገው ማለት ነው አማራጭ ስንሰጥ መጠቀም እንችላለን Très bien እስኪ እናንተ ደግሞ እዚህ ጋር የምታዩትን በአማርኛ ቅንፍ ምንለውን ስርዓተ ነጥብ ሞክሩት ኮሜንት ሴክሽን ላይ በፍሬንች ምን ይመስላችኋል እስቲ ጻፉልኝ ከፈለጋችሁ ዳይሬክትሊ በፍሬንች or በአማርኛ ፊደል ተጠቅማችሁ ግን የፍሬንች pronunciation-ን ኮሜንት ሴክሽን ላይ ጻፉልኝ ቅንፍ በፈረንሳይኛ እሺ thank you so እስካሁን የነበረንም ለሰን ላይ ጥያቄ ካላችሁ ክሊር ያልሆነ ነገር ካለ እንዲሁም ደግሞ የረሳሁት punctuation mark any kind ካለ please comment section ላይ ጻፉልኝና አብረን figure out እናደርጋለን በፍሬንች ምን እንደሚባል thank you so much እስካሁን አብራችሁኝ ስለነበራችሁ በጣም አመሰግናለሁ comment like any kind of አስተያየት ለምትሰጡኝ ሁሉ በጣም እጅግ አድርጌ አመሰግናችኋለሁ I hope ጥሩ ለሰን ተምራችሁበታል የዛሬውን በተለያየ አጋጣሚ ስትጠቀሟቸው አይ ነው አረፍተ ነገር ስንናገር or daily conversationናችን ላይ ስንጽፈው እንጠቀመዋለን እያንዳንዱ ምልክት ደግሞ በፈረንሳይኛ ወይም እያንዳንዱ punctuation mark በፍሬንች ምንድነው የሚለውን ለማወቅ እንጂ of course ስናወራ ስንናገር ስናነብ መጨረሻ ላይ ጥያቄ ምልክት quotation mark እያልን አናነብም በአማርኛው በእንግሊዘኛውም ቢሆን the same case for French ግን it's important ብዬ ስላሰብኩኝ ነው thank you so much merci beaucoup à bientôt bye bye